ለማንኛውም ስለምንድን ነው ልታወሩኝ የፈለጋችሁት? ስለ ቤቱ ጉዳይ ነበር ነው አይደል? ስለ ቤቱ ስለ የትኛው ቤት? ስለኛ ቤት ነው። ልጅ ካሌብ ምንድን ነው ሊያደርግ የነበረው? የእናቱ ገዳይ ሚኪ መሆኑን ካወቀ በኋላ ሚኪን እገድለዋለሁ እንዳለ በባለፈው ክፍል ነግሬያችሁ ነበር። ልጅ ካሌብ ግን የእውነት ያደርገዋል ብዬ አልጠረጠርኩም ነበር። ነገር ግን እሱ የምር ሊገድለው ከመኝታ ክፍሉ ድረስ በመሄድ በካራ ሊወጋው እንደነበርና ብሩኬ ደርሶ ባይዘው ኑሮ ይሄን ሚኪ የሚባል ሰው ሆስፒታላዊ መቃብር ቤት ነበር። ምን ያክል በእናቱ ሞት ማዘኑና ቁጭት እንዳለበትም አሳይቶናል። ልጅ ካሌብ የእናቱ ገዳይ ሚኪ እንደሆነ ማወቁን ለብሩኬም ነግሮታል። ብሩኬ በጣም ጭንቀት ላይ ይገኛል። ልጆች የእናታቸው ገዳይ ማወቃቸውና አባታቸው እንደማይወዳቸው የሚመስላቸው ነገር በጣም አስጨንቆታል። ሚኪ ከእንቅልፉ ሲነቃ ከጎኑ ካራ ነበር ያገኘው። የሆነ ሰው ከክፍሉ ገብቶ እንደነበርና እሱን መግደል የሚፈልግ ሰው እንዳለም ጠርጥሯል። ፌበንና ካሌብ ትምህርት መማር እንዳስጠላቸውና እናታቸው እንደናፈቃቸው ተነጋግረው፣ ነገር ግን እሷን ለማስደሰት ከመቃብር ቦታ በመሄድ ለልደቱ የገዙላት ስጦታ ለመስጠት ተስማምተዋል። ይህን ነገር ለማድረግ ግን የሹፌሩ የተከስተ ፈቃድ ያስፈልጋቸዋል። ልጆቹ ግን በጣም የሚያሳዝኑት እነሱም ማንም እንደማይወዳቸውና ሁለታቸው ተደጋግፈው እንደሚኖሩ ቃል ተግባብተዋል። አቶ ዘነበ ችግር ላይ ወድቀዋል። የድሮ ጎረቤቶቻቸው አላስቆም ብለዋቸዋል። አሁን ላይ ቤቱን ለማሰራት ሚኪን ማናገር ግድ ሆኗል። ሚኪን ሲጠይቁት ግን በዚህ ሰዓት መጠየቅ እንደሌለባቸው ተናግሮ ከተሰራም በፍርድ ቤት ያለው ጉዳይ ሲያልቅ እንደሆነም ቁርጣቸውን ነግሯቸዋል። ነገር ግን የእነ ብሩክ እንዲበላቸው እንጂ የትርሲ ማስታወሻ ብሎ እንደሚያሰራው ለወይዘሮ ሂሩት ተናግሯል። በምላሹ ግን ከእነሱ የሚፈልገው ነገር ይኖራል። ርብቃ ከብሩክ ያላት ፍቅር ከቀን ወደ ቀን እየጨመረባት መጥቷል። በተለይ ስለ ልዕልት ከተወራ አባቷ ሳይቀር ያስጠላታል። በጣም ነው የምትነጫነጨው። ምን እንደሚሻላት አደብ ያስገዙልን ልጅ። በሌላኛው ጉዳያችን ፌበን ጠፍታለች። ሁሉም ቤተሰብ ወጥቶ ይፈልጋትም ማግኘት ግን አልቻሉም። ወይዘሮ ሂሩት ያዙ ይልቀቁ እያሉ ይገኛሉ። ልጅን ካለመጣችሁልኝ ማበዴም ነው ብለዋል። ብሩኬ ከመርማሪ ፖሊሱ ጋር የትርሲት ገዳይ ፎቶ ለማለየት ፖሊስ ጣቢያ ሄዷል። በኋላ ላይ ግን ተደውሎ ፌበን እንደጠፋች ተነግሮታል። ብሩኬም መቼም ችግር አይለቀውም። በዚህ መሃል ግን አንድ ነገር ትዝ ብሎታል። የሆነ ቀን ከትርሲት ጋር አብረው ቁጭ ብለው ሲያወሩ ተረብሻ ሲያያት የሚረብሻት ነገር እንዳለች ጠይቃት ስለ ነገሩ እርግጠኛ ስትሆን እንደምትነግረው ነበር። ነገር ግን በስልክ ከተከስተ ጋር ስለ ቪዲዮ ስታወራና በጣም ለማየት ጓጉታ እንደነበር ያስታወሰው። ከዛ በኋላ ቀጥታ ተከስተ ስልኩን ፓስወርድ ከፍቶ እንዲሰጠው ነበር የጠየቀው። ያን ቪዲዮ ካገኘው ነገሮቹ ለሱ ይቀሉለታል። በስተመጨረሻም ላይ ኢንስፔክተሩ አንዲት ተማሪ መቃብር ስፍራ ላይ ከነ ኢንፎርማ ተገላ እንደተገኘች ተደውሎ ተነግሮታል። ምን ትላላችሁ እናንተ? ፌበን ናት ብላችሁ ታስባላችሁ?